እስቲ ቆም ብላችሁ አስቡ። በሕይወታችሁ ትልቅ ለውጥ ለማምጣት ስንት ጊዜ ወስናችኋል? ስንት አዲስ ዓመት መጥቷል ሄዷል? ስንት በጋ፣ ስንት ክረምት? ብዙዎቻችን አንድ ትልቅ ክፍተት አምነን ተቀብለናል። እሱም ስኬት በአንድ ሌሊት የሚመጣ ድንገተኛ ክስተት አድርጎ ከማሰብ ላይ። ቴሌቪዥን ስንከፍት፣ ሶሻል ሚዲያ ስናይ የምናየው ውጤቱን ብቻ ነው። የቢሊዮነሩ ሀብት፣ የሯጯ የወርቅ ሜዳሊያ፣ የሰዓሊው ድንቅ ሥራ። አእምሯችን ሳያውቀው ይህንን ስኬት በአንድ ጀንበር የመጣ ተአምር አድርጎ ይወስደዋል። ነገር ግን እውነታው ከዚህ የተለየ ቢሆንስ? ስኬት የአንድ ትልቅ ዝላይ ውጤት ሳይሆን በአይን የማይታዩ ጥቃቅን እንቅስቃሴዎች ጅምር ቢሆንስ? ዛሬ የምናየው ስለ ስኬት አይደለም። ወደ ስኬት የሚያንደረድሩ የሰው ልጅ ስብዕናና ማንነትን በዕለት ተዕለት አስተዋጽኦ የሚገነቡ የዕለት ልማዶች እንጂ። እስኪ ይህንን ቀመር ተመልከቱ። በየቀኑ በምታደርጉት ነገር ላይ 1% ብቻ ብታሻሽሉ በአንድ ዓመት መጨረሻ ላይ ከነበራችሁበት በ37% እጥፍ ትበልጣላችሁ። 1% ብቻ። ይህ ቁጥር ቀላል ይመስላል፣ ነገር ግን ትልቅ እንቅፋት እዚህ ጋር ይጀምራል። በየቀኑ የምታደርጉት 1% መሻሻል በአይን አይታይም፣ በእጅ አይጨበጥም። ዛሬ አንድ ገጽ መጽሐፍት ብታነብ ምንም የተቀየረ ነገር አይመስላችሁ። ዛሬ ጅም ብትሄድ ሰውነታችሁ አይለወጥም። ለዚህ ነው ብዙዎቻችን ተስፋ ቆርጠን የምንቀር። በሰራነው ስራና ባገኘነው ውጤት መካከል ትልቅ የተስፋ ሸለቆ አለ። ለውጡ ባልታየበት ጊዜ በዝምታ መግፋት ስትችሉ ግን ያኔ ነው ተአምሮ የሚጀምረው። ለመሆኑ እናንተ ውጤቱ በአንድ ጀንበር ስላልታያችሁ ብቻ ደግሞአለሁ፣ ለመሆኑ እናንተ ውጤቱ በአንድ ጀንበር ስላልታያችሁ ብቻ ስንት የጀመራችሁት ነገር አቁማችኋል? እስኪ ራሳችሁን ጠይቁ። ነገሩ ይበልጥ ጥልቅ የሚሆነው እዚህ ጋር ነው። ብዙዎቻችን ለውጥ ስንፈልግ የምናተኩረው ምን ማግኘት እፈልጋለሁ በሚለው ላይ ብቻ ነው። 10 ኪሎ መቀነስ፣ ብዙ ገንዘብ ማግኘት፣ ታዋቂ መሆን መሰል ነገሮች። ነገር ግን እውነተኛ ለውጥ የሚመጣው ምን መሆን እፈልጋለሁ ብለን ስንጠይቅ ነው። ቆም ብላችሁ አስቡት። ልማድ ማለት ለራስ ማንነት የምንሰጠው ድምፅ ነው። በዕለት ዕለት የሚኖረን አስተዋጽኦ። ዛሬ አንድ ገጽ ስታነቡ አእምሯችሁ እኔ አንባቢ ነኝ የሚል አስተዋጽኦ፣ መልእክት፣ ድምፅ እያዋጣችሁ። ዛሬ አንድ ቪዲዮ ስትቀርጹ እኔ የይዘት ፈጣሪ ነኝ የሚል ድምፅ እየሰጣችሁ። ድምፃችሁ ሲበዙና ሲደመሩ ወደ ልማድና ወደምንፈልገው ማንነት እያሻገሩን ይመጣሉ። አንድ የሚገርም ነገር አለ። በየቀኑ የምናደርጋቸው ትናንሽ ነገሮች ሳናውቅ ማንነታችን እየቀረጹት መሆኑ ነው። ጥያቄው ግን እናንተ ዛሬ ለራሳችሁ ማንነት ምን አይነት ድምፅ እያዋጣችሁ ነው? ጥሩ ድምፅ ካዋጣችሁ ለጥሩ ማንነት መነሻ ትሆናላችሁ። በጎ ያልሆነ ድምፅ ካዋጣችሁ በጎ ላልሆነ ድምፅ ተላልፋችሁ ትሰጣላችሁ። ሁለቱም ግን ቀላል አይደለም፣ ሂደት ይፈልጋሉ። በዕለት ዕለት መደገም አለባቸው። በጎ ማንነት ለመያዝም በየዕለቱ ምናዋጣው ድምፅ፣ ምናደርገው ድርጊት ወሳኝ። በጎ ላልሆነም ነገር ተላልፈን ለመሰጠትም ቢሆን ያ በጎ ያልሆነ አልባሌ ልማድ በየቀኑ ማድረግ መቻላል። ስኬታማ ሰዎችና ባልተሳካላቸው ሰዎች መካከል ያለው ልዩነት፣ ሁለቱም ግቦች አላቸው በሚደንቅ ሁኔታ። ልዩነቱ ግን ሲስተሙ ላይ ነው። ስርዓት ማለት ውጤት ላይ ሳይሆን በየቀኑ በምታደርጉት ሂደት ላይ ማተኮር ማለት ነው። አእምሯችሁ ሁልጊዜ ቀላሉን መንገድ ይፈልጋል። ለውጥ ከፈለጋችሁ መንገዱ ግልጽና ቀላል አድርጉት፣ አታወሳስቡት። ስፖርት መስራት ከፈለጋችሁ ልብሳችሁን አዘጋጅታችሁ ራስጌያችሁ አስቀምጡ። መጥፎ ልማድ ለማቆም ከፈለጋችሁ ደግሞ መንገዱ አስቸጋሪ አድርጉት። ትግሉ ከአእምሯችሁ ጋር ሳይሆን ከከበቧችሁ ጥቃቅን ነገሮች ጋር። ደግሞአለሁ፣ መጥፎ ልማድ ለማቆም ከፈለጋችሁ ደግሞ መንገዱን አስቸጋሪ አድርጉበት። ትግሉ ከአእምሯችሁ ጋር ሳይሆን ከከበቧችሁ ጥቃቅን ነገሮች ጋር። ይህ ሁሉ ሐሳብ አንድ ትልቅ እውነታ ይነግረናል። ስኬት በአንድ ጀንበር የሚመጣ ተአምር አለመሆኑንና ስኬት ዛሬ በምትወስዱት 1% እርምጃ ውስጥ የተደበቀ ምስጢር ነው። ይህ ሐሳብ በጥልቀት ለመረዳት በሕይወት ለመተግበር የሚረዳ አንድ መጽሐፍ አለ። እሱም በጄምስ ክሌር የተጻፈው አቶሚክ ሃቢት ወይንም ትንንሽ ልማዶች የተሰኘው መጽሐፍ። ዛሬ ያወራናቸው ምስጢሮች ሁሉ በዚህ መጽሐፍ ውስጥ ተግባራዊ ሊሆን በሚችል መንገድ ተጽፏል። ለእናንተም ይህ መጽሐፍ እንጋብዛለን። በሌላ ይዘት በሌላ ቀን እስክንገናኝ ሰላም።